ባንተ ነው። እንደዚህ እብድ የተባልኩት ለልጄ ስል ነው። ለልጄ ስል ነው። እሺ ቤዛ። ወይ እማዬ። ነይ ተረጋጊ። ተረጋጊና ቁጭ ብለሽ አውሪ። ምንድን ነው የተፈጠረው ነገር? እማዬ እኔ ምንም አላጠፋሁም። ታዲያ ማን ነው? ለምንድን ነው የፈራሽው? ምን አድርገሽ ነው የመጣሽው? እሺ እነግርሻለሁ እማዬ፣ ግን ውሃ በጣም ጠምቶኛል። አደይ ውሃ አምጪልኝ። እማዬ እኔ ከዚህ በላይ ምንም አልቻልኩም። ወንድሜ ሊገለኝ እያሯሯጠኝ ነው ወደዚህ የመጡት። ወንድሜ? አደይ። ወይ ዴም። አሹ እውነቱን ነው ቤዛ እዚህ ነች? አዎ አለች። ምን ልትሰራ መጣች? ያው እንደለመደባት የሆነ ነገር ፈጥራ እትዬን አሳምና ለመመለስ ይሆናል። እቺ ደፋር። አትናደድ እትዬ። ግን ከዚህ በኋላ አደይ አጠገብ እንዳለሽ እሺ? ተጠንቀቂ። እንዴት ዋላችሁ? እንዴት ነሽ? ቤትሽ ቅርብ ነው እንዴ? አዎ። ለምን ቤት ሄዳችሁ ምግብ በልታችሁ ውሃ ጠጥታችሁ አትመለሱ? በልተናል፣ ጠጥተናል። እናመሰግናለን። እሷ በሰላም ትመለሳለች። እሺ እስቲ ተስፋ እናደርጋለን። ሳልሞት መታ እውነቱን ብነግራት ምን ያህል ደስታ አሁን ነበር። የምን እውነት? ብዙ እሷም ባቡሬም የማያውቁት ብዙ ሚስጥር አለ። አባባ ወይ ካልሆነ ዴቭ እንዳለው ሆስፒታል እንሂድ እንዴ? አትጨነቂ። የልጄ ጓደኛ ሰው አክባሪ፣ በዚህ ጊዜ እንዳንቺ አይነት እሱ የምህረት ፈጣሪ ይኸው ሌላ ስትፈልጊ ሰጠሽ። አሁን ደግሞ የሚያስፈልግሽን ሁሉ ይሰጥሻል። ተመስገን ተመስገን። ሮማኒ ገና ታይ በኋላ ፈጣሪ ብዙ ነገር አዘጋጅቶልናል። አንቺ አትፍሪ። ከአሁን በኋላ ወደፊት እንጂ ወደኋላ ማለት የለም። እሻሽ ሩታዬ፣ ገና ሮማን ከመምጣቷ ረሳኸኝ አይደል? አይ ሩታዬ፣ አንቺን ደግሞ እንዴት አድርጌ ረሳሻለሁ? ወይኔ የኔ ቆንጆ። የኔ ቆንጆ? አዎ የኔ ቆንጆ። አታያትም እንዴ ምን እንደምትመስል? ቆንጆ አይደለች? እኔ ሩታዬ ቪዲዮ እንስራ። በረከት አባት መሆናችሁን ይወቁ። ልጄ እንዴት ያን ሁሉ ነገር ረሳዋለሁ? መርሳት እኮ ላይቻል ይችላል፣ ግን መተው ትልቅነት ነው። ወደ ኋላ የተውናቸውን ነገሮች ተሸክመን ብንዞርማ ጉዳችን ብዙ ነበር። ወይ ግን ልጄ አባቱ አባባ መሆኑን አወቀ? ግን አዎ ማዘሩ አውቋል። ምን አለ? አይ ገና ስሜቱን አልተረዳሁትም። የኔ ምስኪን ልጅ፣ አንቺ ግን ምን ሆነሽ? ጓደኛው ነኝ። ይቅርታ ግን ማዘሯ ፈቃደኛ ከሆንሽ ወደ ቤት እንሂድ። ቤት ምን አለ? አንዳንድ ነገሮች እናደርጋለን። እሺ በይኝና እንሂድ። ልመንሽ ልጄ? አዎ ማዘሯ። እኔ ምን አገባሽ አንቺን? እንዴት ነው የሚያደርግሽ? እባክሽ ቆይ፣ እንዴት ነው የተናና እኮ አባባ ነበሩ። ልቀቂኝ፣ ወደዛ በጥፊ እንዳልሽ። እሺ ሳይቀድሙን እንቅደም እኮ ለ በቃ ተውኝ፣ ሂዱልኝ፣ በቃ ተውኝ። ደግሞ ምን አድርገሽው ነው? አረ ምንም። እኔ ከትዬ ጋር ግን እሷ እንከባክበህ ለምንድን ነው ያሳደገኝ? እናቴስ ለምንድን ነው እንደዚህ ሆነችው? ስራ ነው ወጣሽ ሁሉ ለኔ። እሷ በስ እየተባልኩ አንድ እንኳን የሚጠጋ ጓደኛ ሳይኖረኝ እናንተን የመሰለ ጓደኛ እያለ እንሂድ። ወይ ቤት የምታውቂው ያልነገርሽ ነገር አለ? ምን? አይ ምንም የለም። እርግጠኛ ነሽ? ምን ነው? ምን ሰምተህ ነው? አባቴ ሌላ አባት። እኔ ሁሉም ነገር ግራ እየገባኝ ነው ለሊ። ይቅርታ ግን እኔ እንደዚህ እንድታዘን አልፈልግም። እውነቱን አውቄ ማዘን ካለብኝም ልዘን። ምንድን ነው እሱ?
አባባ አባት ናቸው። ምን? አዎ ቤኪ፣ ቅምጥል እህትህ ናት። ቆይ እንዴት ሆኖ? ሰላም ሰላም፣ ጤና ይስጥልኝ ውድ የሰራተኛዋ አደይ ቤተሰቦች እንዴት ናችሁ? እንዴት አላችሁ? እኔ በጣም ደህና ነኝ። የሰራተኛዋ አደይ ተከታታዮች ባቡሬ አባቱ ማን እንደሆነ ታውቋል። የባቡሬ አባት የቅምጥል አባት አባባ ነው ማለት ነው እና ቅምጥል እህቱ ናት። አባባ አባቱ ነው ማለት ነው። አሁን ነው ያወቀው። ባቡሬ እስከዛሬ ድረስ አባባ አባቱ መሆኑን አያውቅም። እንደሚያሳድገው እሱ እንዳሳደገው እንደ አባቱ እንደሚያው ብቻ እንጂ አባቱ እንደሆነ አያውቅም ነበር እና አሁን ግን አባቱ እንደሆነ አውቋል ማለት ነው። የተደበቀው ሚስጥር ወጣ። አባባ ለባቡሬ እናት የልጅነት ባሏ ነበረ። ባቡሬን ከወለደች በኋላ ከኔ አይደለም የወለድሽው ያረገሽው ከጎረቤት ነው በሚል ባቡሬንና እናቱን ማለት ነው ከቤት አስወጥቷቸው ነበረ። ከዛ በኋላ እንግዲህ ባቡሬን ለማሳደግ እናቱ ብዙ ዋጋ ከፍላለች። ሴተኛ አዳሪም ነበረች። ያም ብዙ ዋጋ ከፍላለች ለባቡሬ ስትል እና አሁን የባቡሬ አባት ያኔ አይወዳትም፣ ባለጌ ናት፣ ሴተኛ ናት ምናምን ይላል ማለት ነው። ነገር ግን እሷ የወለደችው ከአባባ ነው። ትክክለኛ አባቱ አባባ ነው። አባባ ግን ልጄ ነው ብሎ አላመንም። ምናልባት እንግዲህ አሁን በጣም ታሟል አባባና ምናልባት አሁን አዲስ ነገር ከተፈጠረ ያምን ይችላል። ቅምጥልም አታውቅም ባቡሬ ወንድሟ እንደሆነ። ባቡሬም ገና አሁን የሰማው አባባ አባቱ መሆኑንና ቅምጥል እህቱ መሆኗን ማለት ነው። እና ይህንን ይመስላል እንግዲህ እናቱ ሄድ መለስ ነው የሚያረጋት። አሁን ደህና ትሆናለች። አሁን ያማታል። ለሊ ደግሞ ወደ ቤቷ ልትወስዳት ነው። ቤቴ ልውሰድሽ ያለቻት ነው እና የባቡሬ እናት በቅርቡ ይሻላት እና ደህና ትሆናለች ብለን እንጠብቃለን። እና ሌላው እንግዲህ የባቡሬ እናት አባባ ጋር ሄዳ ልጅህን ለምንድን ነው የማታምነው? ልጁ ያንተ ነው፣ እኔ ከሌላ አልወለድኩም፣ ልጅህን ተቀበል በሚል በንዴት አልዛገላለሁ ብላ በትራስ አንስታ አፈነችው ማለት ነው። እንዲሁም ያማው ነበረ፣ ልቡ ላይ ያፈነው ነበርና ራሱን ስቶ ወድቋል። የባቡሬ አባት እንግዲህ ይሞት ይሆን ይተርፍ ይሆን? በቀጣይ ክፍል የምናይ ይሆናል። ዩቲዩብ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ አበረታቱኝ። አመሰግናለሁ።